ጤና ይስጥልኝ በእኛ ቤተሰቦች እንደምን አላችሁ? የኢትዮጵያ ምርቶች በኳሊቲ ደረጃ ብዙ ጊዜ ሲተቹ እናያለን። ነገር ግን እስኪ ከዚህ ወጣ ያለ እይታ ልናሳያችሁ ወደድን። የኢትዮጵያ ምርቶች አብዛኞቹ የሚጠቀሙት የተፈጥሮ ማቴሪያል ናቸው። ለምሳሌ ልብስ፣ ባህላዊ ልብሶቻችንን ብንመለከት ትክክለኛውን ኮተን ወይም ደግሞ የተፈጥሮውን ኮተን ነው አብዛኞቹ የሀገር ውስጥ ምርቶች የሚጠቀሙት። የሀገራችንን እንጠቀም ስንል የተፈጥሮን እንጠቀም ከሚለው አንጻር በተጨማሪነት ማየቱ ኢኮ ፍሬንድሊ መሆኑን ማስተዋል እዚህ ጋር ግድ ይላል። ውጭ ሀገር በውድ ዋጋ የምትገዟቸው ራሱ ይህ ኮተን ያው በጽሁፍ ደረጃ ሊኖር ይችላል እንጂ ሪል ፒውር የሆነ ኮተን ማቴሪያል የመጠቀም እድላቸው በጣም ዝቅተኛ ነው። ዓለም ላይ በሚሰሩ አሁን የፋሽንና የልብስ ዲዛይኖች ላይ ወይም ደግሞ ጨርቆች ላይ ብዙዎቹ እየተጠቀሙ ያሉት ሴንቴቲክ ማቴሪያል ነው። የካንሰር መንስኤ በከፍተኛ ሁኔታ እየሆነ ያለ ማቴሪያል ነው እየተጠቀሙ ያሉት። በተጨማሪ የቆዳ ጫማዎቻችንም ልክ እንደዛው የእኛ የምንጠቀማቸው የቆዳ ማቴሪያሎች ናቸው። ቆዳዎቹ ደግሞ እንስሳት የሚገኙ ናቸው። የውጭዎቹ ግን ይህንን ነገር ማግኘት ስላልተቻለ ሴንቴቲክ ማቴሪያሎችን ይጠቀማሉ። ለከፍተኛ የካንሰር በሽታ እያጋለጠ እንደሆነ የታወቀ ነው። በዚህም ሁኔታ ላይ አቅም ያላቸው ወይም ደግሞ ሀብታም የሚባሉ ሰዎች፣ ለጤንነታቸው የሚጨነቁ ሰዎች አሁን ላይ እየገዙ ያሉት ናቹራል ኮተን እና ናቹራል ከሆኑ የቆዳ ውጤቶች የሚሰሩ ፕሮዳክቶች ነው። እኛ ሀገር ላይ በቀላሉ መገኘት ቢችልም እኛ ግን ልክ እንደ ቀላል ነገር ወስደ ነው የውጭዎቹ ደግሞ ፋንሲ ሆኖብን እሱን እየተጠቀምን እንገኛለን። ካንሰር የሚያጋልጡ ፕሮዳክቶችን ኢዝሊ ስለምናገኝ ብቻ እየተጠቀምን እንገኛለን። የሀገራችንን ግን ከናቹራል ነገሮች የተሰሩ ሃንድሜድ የሆኑ ፕሮዳክቶች ቀላልና ርካሽ ነገር አድርገን እናስባቸዋለን። ይህ የሚያሳየው በእጅ ያለ ወርቅ እናስተውል። የምንጠቀመው እያንዳንዱ ፕሮዳክት ለሰውነቴ ለጤናዬ ምን ያህል ጉዳት አለው፣ ምን ያህል ጥቅም አለው? አንብቡ፣ ተረዱ። 65% አሁን ላይ የጨርቅ ፕሮዳክቶች ወይም ደግሞ ጨርቅ የሚመረትባቸው ፕሮዳክቶች ፖሊስተር ወይም ደግሞ ከተለያዩ ማቴሪያል የሚሰሩ ሴንቴቲክ ማቴሪያሎች የሚሰሩ ናቸው። ጤና ምን ያህል ጎጂ እንደሆነ ጥናት አድርጋችሁ መረዳት ትችላላችሁ። እናመሰግናለን።